ሰላም ሰላም ነው የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጡበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እያስተማርን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን በእንግሊዘኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ ይዩት። እንግዲህ ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን እየመላለሳችሁ እስከ መጨረሻው ድረስ በደንብ አድርጋችሁ ይዩት። እንግዲህ ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በቶሎ ትለወጣላችሁ ማለት ነው። ማንበብ የሚችል ካለ በቶሎ ማንበብ ይችላል፣ መጻፍ የሚችል ካለ በቶሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ ከሰ እስከ ሰ እንግዲህ እነዚህን ሶስቱን ፊደላቶች አማርኞቹን በእንግሊዘኛ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚለውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እናንተ በደንብ አድርጋችሁ ተከታተሉኝ፣ አንድ ባንድ አሳያችኋለሁ ማለት ነው። እንግዲህ እዚህ ጋር የምታዩቸው አማርኛ ፊደላቶችን በቅድሚያ አነብላችኋለሁ። ቀጥሎ ደግሞ እንግሊዘኛ ፊደላቶች እንዴት ይጻፋሉ፣ እንግዲህ እነዚህ አማርኛ ፊደላቶች በእንግሊዘኞች እንዴት ይጻፋሉ የሚለውን አሳያችኋለሁ ማለት ነው። ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ እንግዲህ እነዚህ የሰ ቤተሰቦች ናቸው ማለት ነው። እንግዲህ እነዚህ ፊደላቶች ደግሞ የበለጠ ግልጽ እንዲሆንላችሁ ከመጨረሻው ወደ መጀመሪያው ደግሞ ቆጥርላችኋለሁ ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ እንግዲህ እነዚህ አማርኛ ፊደላቶች ደግሞ ከታች በእንግሊዘኛ ተጽፎላቸዋል። እንግዲህ እዚህ ጋር የምታዩት እቺ ሰ ናት። እቺ የመጀመሪያዋ ድምጽ ናት ማለት ነው። እንግዲህ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ ይላል ማለት ነው። እንግዲህ እዚህ ጋር የምታያቸው ሰ ስንል ኤስ ኢ ሱ ስንል ኤስ ዩ ናቸው። እንግዲህ እንዳጠቃላይ እንግዲህ ከሰ እስከ ሶ ያሉት እነዚህ ሰባቱም ድምጾች እያንዳንዳቸው ሊነበቡ የቻሉት በእንዴት ነው? አናባቢ ፊደላቶችን ወይም ደግሞ ቫውን ፊደላቶችን በመጠቀም ነው። ለምሳሌ ሰ ስንል እንግዲህ ከመጀመሪያዋ ፊደል ከአናባቢዋ ኢን ተጠቅመናል ማለት ነው። ሱ ስንል ደግሞ በሁለተኛዋ ድምጽ ዩን ተጠቅመናል ማለት ነው። ሲ ስንል ደግሞ አሁን በሶስተኛዋ ድምጽ አይን፣ ሳ ስንል ደግሞ ኤን፣ ሴ ስንል ኢን፣ ሶ ስንል ደግሞ ኦን ተጠቅመናል። እንግዲህ እዚህ ጋር አናባቢ ፊደላቶች የሚባሉትን አጠቃላይ ኢ፣ ዩ፣ አይ፣ ኤ፣ ኦ እነዚህ አምስቱ ፊደላቶች እንግዲህ አናባቢ ናቸው ብለናል። እንግዲህ ሌሎች ደግሞ ተነባቢ ናቸው። ስለዚህ እዚህ ጋር በዚህ መሰረት እስከ መጨረሻው ድረስ እናያቸዋለን ማለት ነው። ተከታተሉኝ። ቀጣይ ደግሞ የረን ቤተሰቦች እናያለን። እንግዲህ የረን ቤተሰቦች እናያለን። እንግዲህ ከላይ ከሰ እንዳያችሁት በደንብ አርጌ ፊተኛ አማርኛ ፊደላቶቹን እቆጥርላችኋለሁ። ቀጣይ ደግሞ እንግሊዘኞቹን እቆጥርላችኋለሁ ማለት ነው። ስለዚህ ተከታተሉኝ። ረ ሩ ሪ ራ ሬ ር ሮ እንግዲህ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ሮ ር ሬ ራ ሪ ሩ
ረ። አሁን ደግሞ ረ ስንል የምንጽፋትን ፊደል ወይ በእንግሊዘኛ ፊደል እናያለን። እንግዲህ እስከ መጨረሻው እንግዲህ እዚህ ጋር ከታች አሉ በእንግሊዘኛ የተጻፉት ማለት ነው። እስኪ ተከታተሉኝ። ረ ስንል አርኢ፣ ሩ ስንል አርዩ፣ ሬ አርአይ፣ ራ አርኤ፣ ሬ አርኢ፣ ር አር፣ ሮ አርኦ እንላለን ማለት ነው። እንግዲህ እዚህ የምታዩቸው ረ እስከ ሮ ያሉት እነዚህ ሰባቱም ድምጾች በእንግሊዘኛ እንዴት ይጻፋሉ የሚሉትን አይተናል ማለት ነው። እንግዲህ ቀጣይ ደግሞ ወደ ቀጣይዋ ወደ ሰ እንሄዳለን ማለት ነው። እንግዲህ እዚህ ጋር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥራቸዋለሁ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እንግዲህ እዚህ ጋር ደግሞ ይችኛዋ ሰና ይችኛዋ ሰ እንግዲህ ተመሳሳይ ናቸው። በምን በድምጽም ሆነ በአገልግሎት ተመሳሳይ ናቸው ማለት ነው። በምንድን ነው የሚለያዩት? በቅርጻቸው ወይም ደግሞ በአጻጻፋቸው። ስለዚህ እዚህ ጋር እንግዲህ በአማርኛውም የሰ ቤተሰብ እስከመጨረሻው ሁለቱም አንድ ነው፣ በእንግሊዘኛውም ሁለቱም አንድ ነው ማለት ነው። ስለዚህ ልክ በላይኛው መሰረት እናያለን ማለት ነው። እንግዲህ ሰ፣ ኤስ ኢ፣ ሱ፣ ኤስ ዩ፣ ሲ፣ ኤስ አይ፣ ሳ፣ ኤስ ኤ፣ ሴ፣ ኤስ ኢ፣ ስ፣ ኤስ፣ ሶ፣ ኤስ ኦ። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የሰ ቤተሰቦች ናቸው ማለት ነው። እንግዲህ ሌሎችንም ፊደላቶች እንግዲህ በዚህ መሰረት ማንበብ ወይም ደግሞ መጻፍ እንችላለን ማለት ነው። እንግዲህ አናባቢ ፊደላቶችን በመጠቀም የተለያዩ ቃላቶችንም ሆነ አረፍተ ነገሮችንም መጻፍም ማንበብም እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።